እኔ ምንሽ አንቺ ቹቻ ተመዝግባለች? አዎ ቤዛ ከሐዋሳ ሲመለሱ እንደተመዘገበች ነግረኝ ነበር። በጣም አሪፍ። ታውቂያለሽ አንቺ ቹቻ ግን በጣም ነው ያሳዘነች። ወይ በጣም ነው የምታሳዝነው። በዛ ላይ ደግሞ ቹቻን ጥንካሬ ሳስበው በጣም ነው የሚገርመው። አትገርምሽም? በዚህ ኑሮ ውድነት ማንም ሳይረዳት በዛ ላይ ደግሞ አንድ ልጅ ይዛ ትምህርቷን መማሩ እኔም እኮ እሱ ነው የሚገርመው። ግን ማለት ነው አንቺ እሷን ስታገኛት አለ አይደል ቀለል አድርገሽ በቃ ነገሮችን አሁንም ቢሆን እኮ በስልክ ጀምሬያለሁ። የበለጠ ደግሞ ዛሬ ሳገኛት ቀለል አድርግላታለሁ። በጣም አሪፍ። ግን በዚህ መሀል ቤዛን በጣም አሳዝናኛለች። እሷ ደግሞ ምን ሆነች? ያው በቹቻው ጉዳይ ጥፋተኝነት ተሰምቷታል። ነገር ግን እኮ ቤዛም ቹቻን ያላዳመጠችበት የራሱ የሆነ ምክንያት አላት አይደል? እርግጥ ነው ጸጋ ናት ያጣላቻቸው። በዛ ላይ ደግሞ ቀስቴ ለያሬድ እኔና ቤዛ ፍቅረኛሞች ነን ብሎ በመናገሩ የቹቻ እጅ ያለበት ስለመሰላት እንደዛ ያለች። ቆይ ግን ቤዛ ያሬድን ታፈቅሯለች? አንተ ማን እንዴ? ምን ነው እንዴ? እንደዚህ ስትል ደግሞ ቤዛ እንዳትሰማ። ለምን? ምን ማለት ነው? የምን በመጀመሪያ አንተ በእነሱ ጓደኝነት ማለት ምን አገባ? ሲቀጥል ደግሞ ያንንን ከፋፍቅሯለች ስትል ቢሰማ እኮ ትገለኛለች። የምርሽን ነው? እንደዚህ ነው የምታስቢው? አዎ ቤዛ በጣም ወግ አጥባቂ ናት። ቆይ ወጉን እንተውና ያሬድን ታፈቅሯለች አታፈቅረው? ከምትናገረው ነገር ስገምት ድብን ያለ ፍቅር ይዟል። እና ግን እሷ ራሱ ማመን አልፈለገችም። ቆይ ኢየሱስ እድሜ ለቀስቴ እሱማ ሁሉን ነገር አምኗል። ወይዳ እና ምን ተሻለ? እኔ ምን አውቃለሁ? የሚሻለው ፈጣሪ ነው የሚያውቀው። እሱስ ልክ ነሽ። ጎመን በጤና አይደል የሚባለው? ትሰሚኛለሽ አንቺ ከነሱ ልጆች ጋር ያለሽን ነገር ግን ቀነስ ብታደርጊው ደስ ይለኛል። ምን እንዳይመጣ በኋላ አንቺም ከነሱ ጋር ተጣልተሽ ሐዋሳ ስፈልግሽ ልዞር እንዴ? ወረኛ አሁን እኔ እየረፈደ ማይ ላቭ እረፍትን ጨርሰን ወደ ትምህርት ቤት እየገባን መሆኑ ሳስብ እንዴት ደስ እንዳለኝ ይኸው ነው አይዲያ። እኔም በጣም ነበር ናፍቆኝ ነበር። ግን አስበዋል አሁን ካንተ ጋር ባልታረቅ ኖሮ በምን አይነት ስሜት ትምህርት ቤት እንደምገባ። የሚያስጠላ ድብርት ነው። ምን ድብርት ብቻ የመጨረሻ ነበር ዲፕሬሽን ውስጥ ምገባ። እኔም እኮ በእንደዚህ አይነት ስሜት ውስጥ ይሄ ነበር ለመጣኝ ነበር። ቴንክ ዩ ጂሰስ። ግን መጣላት ሲያስጠላ በጣም። ከዚህ በኋላ ግን መቼም አንጣላም። እሺ እርግጠኛ ነሽ? እርግጠኛ ነኝ። ደግሞ አሁን 12ኛ ክፍል ስለሆነ በደንብ ነው ማጥናት ያለብን። ተስፋ አድርጋለሁ። ቀጣይ ግን የት ዩኒቨርሲቲ የምንገባ ይመስላል? እንዴ ሱሲ፣ ቆይ ገና ምኑ ተይዞ ነው እንደዚህ አይነት ሀሳብ ይመጣል? እንዴ አንድ አመት ማለት እኮ በጣም ትንሽዬ ነው። ቢሆንም አሁን ማሰብ ያለብን እንዴት አድርገን አጥንተን ውጤት ማምጣት እንዳለብን። እሱ ልክ ነው። ግን ማለት ነው ዳይሬክተሩን ሄጄ አናግሬው አንተ ክፍል ነው መግባት የምፈልገው። እንዴ ዳይሬክተር እኮ ተቀይሯል። የምርህን ነው? የምሬን ነው። ዋሪቨር ማንንም ቢሆን ሄጄ አናግረዋለሁ። አንተ ክፍል ነው የምገባው። እሱ ጥሩ ሀሳብ መሞከሩ አይቀርም። ካላንተማ እንዴት ነው ማ ቤዚ አቤት ይሉ ምን ነው ብቻሽን እዚህ ትሰራለሽ? አይ እኔ ማለቴን እየጠበቅኩት ነበር። ቹቻ ማለትሽ ነው? ታዲያ እዚህ ግቢ ውስጥ ከሷ ውጭ ሌላ እህት አለኝ እንዴ? እኔስ? አንቺማ እኮ እህትነትሽ ከኔ በላይ ለጸጋ እንደሆነ አሳየሽን አይደል? ቤዚ ግን መቼ ነው እሺ ብለሽ ይቅርታ የምታደርጊልኝ? ኧረ ሄሉ እኔ እኮ ይቅርታ አድርጌልሻለሁ፣ ችግር የለውም። የምርሽ ነው ቤዚ? አዎ የምሬ ነው። እስከ ዛሬ አውቀሽ የሚሆን ሳታቂ ፈልገሽ የሚሆን ሳትፈልጊ ስላጠፋሽው ጥፋት ከልብ ይቅርታ አድርጌልሻለሁ። ግን ደግሞ ሄለን አንድ ነገር አለ። ምንድነው እሱ? በቃ ከዚህ በኋላ እኔና አንቺ በፍጹም እንደ ድሮ መሆን አንችልም። እንዴ ለምን እንደሆነ ልቦናሽ ያውቃል። ግን እኮ ቤዚ ፕሊዝ ሄለን በእናትሽ በቃ ተይኝ። እኔ ለራሴ ብዙ የሚያስጨንቁኝ ነገሮች አሉብኝ። ምንድነው እሱ? በቃ እኔ በጣም የጥፋተኝነት ስሜት እየተሰማኝ ነው።
እኮ በምክንያት በቹቻ ምክንያት። እንዴት በስቲ? ቹቻ ልረዳት ባለመቻሌ በጣም ብዙ ዋጋ አስከፍያታለሁ። እሱ ነገር ደግሞ በጣም እየተሰማኝ ነው። ግን እኮ ታርቃችኋል አይደል? እሱማ እኮ ታርቀናል። ግን በቃ ቆመ ብዬ ሳስበው በራሴ በጣም እበሳጫለሁ። ልክ እንደኔ ማለት ነው። ያ ሌላ ይሄ ሌላ ለዘፋኙ ማለት ሄለን ብቻ ለዚህ ማብራሪያ እየጠየቅሽኝ እንዳይሆን። አይደለም እንደዛ ሳይሆን በቃ ካልሆነ ተይኛ። እኔ የምልህ በቂ አዲሷን አስተማሪ አይታታል? ምን ታደርግልኝ? አይታል ብታያት እኮ በል ዝም በል። ምን አለ አፋፌን ባትለኝ። አፋፍን እምልህማ ዝም ብል ምን ልትወራ እንደምችል ስለማውቅ እኮ ነው። ምንስ ባወራ ምን ችግር አለው? ጓደኛ ማቾች አይደለም ብንሆንም እንደዚህ አይነት ነገር ትሆኛልኩ ቶይ። አይ እንግዲህ አታብዛው። ለመሆኑ ግን ምን መምህር ናት? አይ እንደዚህ አይነት ነገር አታውራኝ ስላልከኝ ሊቀርብ ነው የሚሻለው። አይ እንግዲህ እኔ አታውራኝ አልኩ ሌላ ነገር እንጂ የትምህርት ዝግጅቷን እኮ አይደለም። ከሆነ ጥሩ። እንግዲህ የተመደበችው በእንግሊዘኛ መምህርነት ነው። ዩኒቨርሲቲ እያለች የተመረቀችው 3.8 ኮሙሌቲቭ ጂፒኤ ይዛ ነው። ቶቶ ግሬዱን እንኳን ቶ ምን ነው? አይ ስንታየው የዘመኑን ግሬድ መቼ አጣ ነውና። በለበለ አንተ ደግሞ ችግር ይሄ ነው። ደግሞ ምን ሆንክ አንተ? የተመረክበት ውጤት ቱ ቤት ሆነና እስር ቤት የሚያመጡት ሁሉ ሌቦች የሚመስሉ ነገር መቼም አይመቸኝም። ስንታየው ምክንያቱ ከሱ ጋር የተገናኘ እንዳልሆነ በደንብ ታውቃለህ። ምንም ሆነ ምን ምክንያት ለኔ ሚዛን አያነሳም። አንተ ቀለል ስንታየው። ደግሞ ይሄ ልጅ አምናሚያው ዘንድሮሚያው መቼ ነው የሚሻሻለው? ማንን ነው? አትያም እንደ ኢዮስያስ ነው። ግን በቂ ኢዮሲ እኮ ከትምህርቱ ባሻገር እኮ የሰጠውን ነገር በደንብ ነው የሚይዘው። እሱ መቼ አጣው? ደግሞ ማንበብና መጥራት ሞቱ ነው። ነገር ግን ክላስ ውስጥ ያስተማርከው መቼም አይረሳም። ዋናው የሰጠውን ነገር ነው። ኢዮስያስ ምን አለ እኛን እንኳን ስታይ ፈጠን እያልክ ብትመጣ። ቸርዬ ክላስ እኮ ብዙም አልተጀመረም ብዬ እኮ ነው። ብዙም አልተጀመረም ማለት ምን ማለት ነው? ትምህርት ቤቱ እኮ የማስተማር ስራውን ከጀመረ 3 ቀን አልፎታል። እሺ ቅርታ ቸርዬ። ምንም መደንገጥ እንኳን አልፈጠረብህም? ኧረ ቸርዬ ደንግጫለሁ እውነት። እንደው ኢዮሲ ዘንድሮ እንኳን እሺ በለኝና እባክህ ተጠንቀህ ተማር። ኧረ ቸርዬ ዘንድሮማ ግዴታ ነው። አምና ብቻ 3 ሪከርድ ያለብኝ ሰው ነኝ። ኢዮሲ አንተ እኮ ትንሽ ባህሪን ብቻ ማስተካከል ነው። እመነኝ የትምህርት ቤቱ ጀንትል ተማሪ ነው የምትሆነው። እሱንም አውቃለሁ ቸርዬ፣ ግን ደግሞ አላውቅም የሆነ ነገር ሾጥ ያደርገኛል። እኔ ራሱ አላውቀውም። ከዛ ነገሩን ውስጥ ድብልቅልቅ አደርገዋለሁ። ለመሆኑ ያ ምስኪን ጓደኛዬ የት ሄዶ ነው? ማ ዳግም ነው? አዎ ዳግም። እኔ ክላስ ገብቶ ፊት ለፊት ወንበር ላይ ቁጭ ብሏል። ለማንኛውም ትምህርት ቤቱ አዲስ ርዕሰ መምህር ስለመጣ ተጠንቀቅ ብትማር ይሻላል። እሺ ቸርዬ። በቃ ወደ ክላስ ገባ። ይህን ጭንቅላት መጠቀም አቅቶ ዘሊ ሳሚ ከዚህ ክላስ መሄዱ በጣም ነው የከፋኝ። እንግዲህ ምን ታደርገዋለህ? ከኛ ክላስ ወጥቶ ሌላ ክላስ መገባቱ በጣም ነው የደበረኝ። ድሮንም እኮ እኔ ጠርጥሬ ነበረ በጣም ረባሽ ስለሆነ በቃ ከኛ ለመለየት ብሎ እንደዚህ ያደርጉት። እኔም በጣም ነው የደበረኝ። ወይኔ ሳሚ ዳታ ሾፍካት። ቆይሳ ደግሞ ማን ናት? አዲሷ የዳይሬክተር ልጅ ናት አሉ። እውነቴ ነው? የምር አታምራ? እንሂድ እንዴ? ወዴት? ልጅቷ ጋር ነው። ለምን? ለመታወቅ። አንተ ያማሃል እንዴ? ምን ነው የዳይሬክተር ልጅ ናት ስትባል አሰማ? ታዲያ ምን ችግር አለ? ሰማኛለህ ዳንታ፣ አርፈህ ትምህርት የምትማር ይችላል። የዳይሬክተር ልጅ አትነካም፣ አትዳሰስም። እሺ? እና ልክ እንደ ንፋስ ማለት ነው። ልክ እንደ ንፋስ። አቡሻ ሚኪስ አሬ ኒፒያ እኔን እዚህ ደቅ አድርገሽ ሚኪ። አሬ ፌር አይደለም። ምን ነው ፌር ያለው ነው? ፎንቀይ እኮ ነው እንዴ። ለኔም እኮ ፒያሬ ነሽ። ኧረ እባክህ ሞኝን ፈልግ። እሺ እንዴት? ምክንያቱም እኔ ከዚህ በኋላ ያንተ ፒያርም ሆነ ፎንቃ አይደለሁ። አረ ላሽ ፒያሬሙች እንደዚህ አይነት ጭው አይመስጥም። ለምንድን ነው የማይመስጠው? ምክንያቱም ይሄ ትልቅ የአደባባይ ክደር ስለሆነ። የካድከኝማ አንተ ነህ። ምን አድርጌን ይካድኩሽ? እኔም ፒያሬ እያልከኝ ከዛ ሄለን ጋር ሄዳ ደግሞ ፒያሬ በደብረ የተፈረሻ ፊት ምናምን እያልካት አልነበር? እሱ ነው እንዴ? አቡሻ በእናትህ እውነቱን ንገረኝ። የምን እውነት?
እውነት ሄለንን ወዳሃታል እንዴ? ምን ልታስወጪልኝ አሰብሽ? በደፈቃ? አዎ። አሬኔ ፒያር ቆይ እሷን ጭዌ እኔ ጋር ባታራምጂ ምን አለ? እንደውም ዝም ብዬ ክላንስ አድርግህ ደፈቃውን ካንተ ለመጀመር እየተወሰወስኩ ነው። እና በጊዜ ፖሶ አትይኝም? የት ልትሄድ ነው? ና ሳደፍቅኝ ከዚህ ብቆሶ ነው የሚሻለው እኮ። ወዴት? እኔ እንጃ። ሰማኛለህ አቡሻ፣ ሚኪ ሳይመጣ ከዚህ ጋር ትንቀሳቀስና አልፈታም። እሺ? እና እሱ እስከሚመጣ እኔ ልደፍቅ? እሺ በቃ አልደፍቅም። ና ቁጭ በል። የምርሽን? አዎ የምሬን። እስታይ የፈለገ ብናደድብህ ብቻ ነው ነሳይ ደስ አይለኝ። ድሮ ግን የፈለገ ብትናደጅብኝ ቶሎ ትረሺው ነበር። ምናልባት አሁን ንዴት የቆየብኝ ምክንያት የእምነት ጉዳይ ስለሆነ ይሆናል። እንዴ ጠጊ የማላምሽው እንዴ ይመስልሽ? እንደሱ እንኳን አይመስለኝም ነበር፣ ግን ሰሞኑን ያሳየኸኝ ነገሮች ደስ አይሉም። ለዛ ነው። ምን ላርግ ጸጊ፣ ወድጄ እኮ አይደለም። ወደህ እንዳልሆነ ስለገባኝ መሰለኝ ዝም ብዬ መጣሁት። ግን ነገሮች በዚህ ልክ ለምን እንደተወሳሰቡብኝ አልገባኝም። እመነኝ፣ ሁሉም ነገር በጊዜው ቦታውን ይይዛል። ተስፋ አደርጋለሁ። እኔ የምልህ ያሬድ፣ ሄለንን አግኝታት ነበር? አዎ ቅድም ኮሊደር ጋር ተገናኝተን ነበር። ከዛ ሀይ በላይ ጥላኝ ሄደች። በቃ አገርምሽም ጸጊ? ቆይች ልጅ ምን ሆናለች? እኔ ምንም ልትገባኝ አልቻለች። እሷ እንዲህ በመሆኗ ደብረዋል እንዴ? አይ ባይደብረኝም ግን ደግሞ ለምን እንደዚህ እንደሆነች ባለማወቄ ትንሽ ቀር ብሎኛል። የሰው ልጅ የጣለውን ሲያነሱበት ደስ አይለውም የሚባለውን አባባል እያየሁብ ነው ልበል? አንቺ ደግሞ ምንድን መቀባጠሪ? እኔማ አልቀባጠርኩም። እንግዲያውስ ምንም የተጣለም የሚወሰድ ነገርም የለም። እርግጠኛ ነህ? አዎ እርግጠኛ ነኝ። ቆይ ለምንድን ነው ኮፍያ ነው ያለክ? ባክሽ አዲሱ ርዕሰ መምህር መጥቷል ምናምን ነገር አሉ። እሱን ነገር ሰምቻለሁ። ደግሞ እኮ ሴት ልጃቸውንም እዚህ ያስገብተዋታል እያለ ዘሌ ሲያወራ ሰምቼው ነበር። የምርሽን ነው? አዎ የምሬኝ ነው። ስንተኛ ክፍል? ባልሳሳት 11 ኤ መሰለኝ። 11 ኤ ማለት እነ ዮሲያስ ክላስ ማለት ነው? አዎ እነ ዮሲያስ ክላስ። አይ ይሄ ነገር አላማረኝም። እንዴት እንዴ? ምን ጥያቄ ያለው? ዮሲን እያወቅሽ? ዮሲ እኮ ቺኮች ይወዱታል እንጂ እሱ ለቺኮች ብዙም ቦታ የለው። ግን ደግሞ ወደውት አፈቀርኩ ሞትኩል ምናምን ሲሉት በጣም ነው ደስ የሚለው። እሱ ላይ ስልክ ነህ። ስለዚህ ሳያስበው ከዚህ ልጅ ጋር ተነካክቶ እንዳይባረር ነው የምፈራው። በዛ ላይ እኮ ብዙ ሪከርድ አለበት ሲባል ሰምቻለሁ። እንዴ ከአንድም 3 ነው። እንግዲህ ፈጣሪ ልቦና ይስጠው እንጂ ምን ይባላል። ሀዋሳ ቤሌማ ሲዳማ ቤሌማ ሀዋሳ ቤሌ። አንተ ምንድን ነው እንቆዝማል እንዴ? እንዴት ነው ማንቆዝመው? የተባጨኩት ከፎንቄ ጋር እንዴ። እና ምን ጣጣ አለው? በፎንቃ ውስጥ እኮ መባጨቅ እኮ ያለ እኮ ነው። እና ቀለል አድርገው እያልከኝ ነው? ቆይ ግን ከዚህ በኋላ ከፎንቃችን ጋር ተባጥሰህ የምትቀር ነው እንዴ ይመስልህ? አላውቅም ቦቼ። አረ ወንድሜ በእናትህ አታስብ። ከዚህ በኋላ መቼም ነው አንተና ፎንቃችን ተባጥሳችሁ የማትቀሩት። እስኪ ፈረሰኛውን በል። ፈረሰኛውን? እኔ እኮ ዛሬ ሁኔታዋን ሳይው በጣም አስጨንቀኝ ነው። አግኝታት ነበር እንዴ? ጠዋት በዚህ ስታልፍ አግኝቻት ነበር። እና ምን አለችህ? በፈረሰኛው አንዴ እንኳን ቆመሽ አዋሪ። ይኸውልህ ከመንገድ ዞር በልኝ እሺ? እሺ ዞር ልልሻለሁ፣ ግን መጀመሪያ በማርያም አንዴ እንኳን አዋሪ። ቆይ ቀስቴ፣ እኔ በህይወት እንድኖር ትፈልጋለህ አትፈልግም? ምን ጥያቄ አለው? እሱማ እፈልጋለሁ። እሺ በጓደኞቼ ፊትስ አንገቴን እንድደፋ ትፈልጋለህ? አረ በፍጹም ፎንቄ። ስለዚህ በቃ ተወኝ ስለ ተወኝ እሺ? ቆይ እስከ መቼ ነው እንደዚህ የምንሆነው? እስከ ዘላለም። እኔ እኮ በጣም ወድሻለሁ ፎንቄ። ቆይ ቀስቴ፣ ትምህርቴን ትቼ ሚጢጢ ሜዳ ላይ ጥዬ ብን ብዬ እንድጠፋ ነው እንዴ የምትፈልገው? በፍጹም እንደዛ እንዲሆን አልፈልግም። ስለዚህ ተወኝ እሺ? ገባህ? እሺ ግን በቃ ሁሌም አብረሽ ነኝ። ይኸውልህ
ደግሞ ማለት በእኔና በአንተ ጉዳይ ጓደኞቼን የምታስቸግረውን ነገር ብታቆም ይሻላል። እነ ቤዛን ማለትሽ ነው? አዎ እና ታዲያ ለዚህ ነው እንዴ ነበረ? አዎ ዳንተ ያማል እንዴ? እኮ በጣም አሪፍ ጅማሩ ነው። እኔ እንደውም ጭራሽ ቆማ የምታናግርህ አልመሰለኝም ነበር። የመረነ ነው ቦቼ። መድኃኒዓለምን በቃ አሁን ምንም የሚያሳስብ ነገር የለም። አሁን ስትመጣ አገኛታለሁ፣ ፊክስ አደርጋለሁ ጉዳዩን፣ ያናግራታለሁ። ተው እባክህ። ከዚህ በኋላ በእኔና ባንተ መሀል ሰው የምታስቸግረው ነገር አቁም ስላለች ቢበራብን ነው የሚሻለው። እንዴ አንተ ያማል እንዴ? ማን ስላንተ ላውራት አለ? እና ለእኔም እኮ ፉንቄ ናት። ከሷ ጋር ማወራው ብዙ ጉዳይ አለኝ። ኧረ እባክህ እንደውም ካንተ ጋር ስለተባጨቃችሁ እኔ በደንብ አሰማምጣታለሁ። እንዴ አረጀ ነፍሴ ላይ ነሽ ቀስቴ ሞትብሃለሁ። ልትሰማኛለህ ወይ? እኔ እንደናቡሻ በፉንቄ ስትመጣ ዝም የምልህ እንዳይመስል። እሺ ቀስቴ በገብርኤል፣ አረ በገብርኤል በሞት ምን ትጠቀማለህ? ድጋሜ እስር ቤት። ወይ ልስማ፣ ድጋሜ እንደዚህ አይነት ጭውውት ጮታል አትጮት? ክርስቶስን አልጮትም። እንዴ መድኃኒዓለምን ምን አገባኝና እኔ ወፍ። አረ ቀስቴ፣ አረ ቀስቴ ነግሬሃለሁ። አንተ ፋራ ነህ እንዳሰመምኩኝ እኮ። እንግዲህ እኔ በፉንቄ የመጣብኝ እንደዚህ ነው ማድረግ። አሃ ጎመን በጤና ነው። ይቅርታ ባልሳሳት መምህር በቃሉ ማለት አንተ ነህ አይደል? አዎ መምህር በቃሉ። አንቺ ደግሞ አዲሷ እንግሊዘኛ መምህር? አዎ ሜሮን እባላለሁ። አዲሷ እንግሊዘኛ መምህር ነኝ። ወደ ትምህርት ቤታችን እንኳን በደህና መጣሽ። አመሰግናለሁ። እና ምን ልርዳሽ? ባልሳሳት አምና 10ኛ ዲ ክፍል ስም ጠሪ መምህር አንተ ነበርክ አይደል? አዎ እኔ ነበርኩ። መልካም። አሁን እነሱ 10ኛ ዲ የነበሩት ልጆች እንዳለ 11ኛ ዲ ክፍል ስለተመደቡ እኔ ደግሞ አዲስ የነሱ ስም ጠሪ ሆኜ ተመድቤያለሁ እና የልጆቹን ፋይል እንድትሰጠኝ ነበር። ምን? ቆይ ማን ነው ይህን ውሳኔ ያስተላለፈው? ርዕሰ መምህሩ አቶ ደሳለኝ ማለት ነው አይደል? አዎ አቶ ደሳለኝ። ምን ነው ችግር አለ? አዎ ከባድ ችግር አለው እኮ። ምንድነው ችግሩ? ምናልባት አቶ ደሳለኝ የልጆቹን ባህሪ ያውቁም ይሆናል እንጂ በእርግጠኝነት አንቺን የዛ ክላስ ስም ጠሪ አድርገው አይመድቡሽም ነበር። ምክንያቱም የአሁኑ 11ኛ ዲ ክፍል ተማሪዎች የአምና 10ኛ ዲ ክፍል ተማሪዎች ነበሩ። እነሱ ደግሞ በትምህርት ቤቱ በጣም ከባድ ተማሪዎች ናቸው፣ አስቸጋሪ ናቸው እኮ። ምንድነው ከባድ ያደረጋቸው? እስኪ ንገረኝ። ክላሳቸውን ቡና ክላስ ብለው ያወጁ አስቸጋሪ ተማሪዎች ያሉበት ክላስ ነው። እንደውም ምን መበተን አለባቸው ስል ድጋሚ አንድ ላይ ያደርጉ አንቺን መመደቡ ምን የሚሉ ፈሊጥ ነው? እኔ ያልገባኝ ነገር የልጆቹ አንድ ላይ መሆን ነው ወይስ እኔ እነሱ ስም ጠሪ ሆኜ መመደቤ ነው አንተን እንደዚህ ያስጨነቀ? ሁለቱ ማለት መምህርት ሜሮን፣ ልጆቹ በጣም አስቸጋሪ ተማሪዎች ናቸው። አይደለም ላንቺ አምና ለኔ ከብደውኛል እያልኩሽ ነው። አሃ አንተን ስለከበዱ እኔንም ይከብዱኛል ብላ አስበህ ነው? በትክክል እኮ። እንዴት? አንደኛ አንቺ ለትምህርት ቤቱም ለኤንቫይሮንመንቱም አዲስ ነሽ። እሺ እባክህ። ሁለተኛው ደግሞ ለስራውም አዲስ ነሽ፣ ማለት ፍሬሽ ነሽ። ሌላስ? በዛ ላይ ልጆቹ አይደለም ላንቺ ለሴቷ ለኔ ራሱ አስቸጋሪ ናቸው እያልኩሽ ነው። ጨረስክ? አዎ ጨርሻለሁ። ትሰማኛለህ? በቃሉ አቶ ደሳለኝ እኔን የነሱ ስም ጠሪ አድርጎ የመደበበት የራሱ የሆነ ትልቅ ምክንያት ይኖረዋል። ምንድነው እሱ? ሴት ስለሆንኩ በብልሃት፣ ፍሬሽ ስለሆንኩ ደግሞ በኢነርጂ እንድሰራ አስቦ ነው። ገባ? አያለማወቅ። መምህርት ሜሮን፣ ልጆቹን እኮ ብታያቸው ብልሃቱ ሁሉ ልም ብሎ ነው የሚጠፋብሽ። ለሱ ግድ የለም። እኔ ሜሮን እንዴት በብላት እንደምቀይራቸው አሳያለሁ። ያርግልሽ። ስለዚህ አሁን የተማሪዎቹን ፋይል ትሰጠኝ እባክህ። እሺ። ያው ሴት ልጅ ብቻዋን ስትቀመጥ ደስ አይለኝም። እንደዛ ነው። ምክንያቱም የአዳም ዘር ማስተቸት ሆናል ብዬ ስለማስብ ይሆን። አጠገቤ የተቀመጥከው የአዳም ዘሮችን ወክለ መሆኑ ምን ነው ከነሱ ከፍ አልኩብሽ እኮ? ከአዳም ዘሮች? አዎ። ሲሰራኝ ውሎ አደረና ይሄው ለችግር ጣርጎኝ ቁጭ አለ። ሲያዩ ግን ሲሰራ ውሎ ያደረ ሳይሆን ጫር ጫር ያደረገ ንድፍ ነው የምትመስለው። ጨዋታሽ ማር ነው ልበል? እንጃለ። ባልሳሳት ለግቢው አዲስ ነሽ? እንዴት አልክ? አዲስ ባትሆኝማ ሲሰራኝ ውሎ ሲሰራኝ እንዳደረ አትጠራጠሪም ነበር። ክንፍ የለኝም እንጂ መልአክ ብዬ። ይሁንልህ። ኢዮስያስ እባላለሁ።
ሄቨን። እውነትም ሄቨን። ባልሳሳት የርዕሰ መምህሩ ልጅ ነሽ አይደል? ማን ነገረ? የግቢው ተማሪ የሚያወራው ስለማን ሆነና? ብቻ ስላንቺ እያወሩ ነው እያልከኝ እንዳይሆን። በትክክል ስላንቺ ነው። ለምን ስለኔ? ለጥንቃቄ ያክል ነው። ጥንቃቄ ነው ያልከው? ለጥንቃቄ ነው። ምን ነው ገረመሽ? እንዴት አይገርመኝም። ቆይ መጠንቀቁ ለምን አስፈለገ? ጥሩ ጥያቄ ነው። አባትሽ ሲሪየስ እንደሆኑ ሁሉም የግቢ ተማሪ ያውቃል። በዛ ላይ በአንቺ ጉዳይ የመጣባቸውን ሰው አይለቁም አሉ ነው። ማን ነው እንደሱ ያለው? የኔ ናት። አሉ እኮ ምንጭ የለውም። አሉ እኮ ሲሉሽ አሃ አሉ እንዴ ብለሽ ሄደሽ ማውራት ነው። ገባሽ? ወረኛ ነገር ነው ልበል? ምን ነው ለአንቺ ብዬ መስዋዕትነት በከፈልኩ ምላስሽን አረዝመሽ ተንጣጣሽብኝ። የምን መስዋዕትነት ነው የከፈልከው? አባትሽ አርደኛ መሆናቸውን እያወቅኩኝ ማንም ተማሪ ቀርቦ ሊያወራሽ እየፈራ እኔ ግን ህይወቴን አደጋ ላይ ጥዬ ቀርቤ ስላጫወትኩሽ ምላስሽን ታረዝሚያለሽ እንዴ? እየሰደብከኝ ነው? አዎ። ብቻ አንቺም እንደ ሌሎቹ ተማሪዎች ፊት ሰጠኝ ብለሽ ራስሽን ሌላ ታሪክ ውስጥ እንዳትከቺ። እንደ ሌሎቹ ስትል ምን ማለት ነው? እሱን ኢዮሲ ማን ነው ብለሽ አንድ ሁለት ተማሪ ጠይቂና የሚነግርሽ ነው። ጉረኛ ነገር ነህ እንዴ? ቅድም ወረኛ፣ አሁን ጉረኛ፣ ቀጣይ ደግሞ ነገረኛ ስትይኝ በሄድልሽ ይሻላል። እሺ ግን ካስከፋው ሶሪ። ጥሩ፣ እቺን ቀን ደረሻት። ለምን? ምክንያቱም አባትሽ እዚህ ጋር እንዳወራሁሽ ሰምተው ከትምህርት ቤት ካባረሩኝ እንኳን እቺን ቀን እንደው ልታቆጥረሽ በኋላ ትለምኝልኛለሽ። ይሄን ያህል አስቸጋሪ ነው ማለት ነው? እንዴ ምንድነው አጥብቀሽ ጠይቅሽኝ? ነው ልታገቢ ነው? ቢያንስ ሚዜ እንኳን እስካዘጋጅ ጠብቂ እንጂ። እንዴ ምን አይነት ፈጣጣ ነው በፈጣሪ። ወይኔ ቤዛ፣ ቆይ እቺ ልጅ ምን ሆና ነው? አኒታ፣ እኔ ምንም አላውቅም። ምንም እየገባኝ አይደለም። ቆይ ምናልባት ትምህርት ገና መከፈቱ ስለሆነ ትምህርት ላይኖር ይችላል ብላ አስባ ይሆን እንዴ? ኖ፣ እንደዛማ በፍጹም አይሆንም። እንዴት አይሆንም? አኒታ፣ ምክንያቱም ማታ እኮ ደውዬላት ነበር። እና ምን አለች? እሺ ብላኛለች። እንደምትመጣ ነው የነገረችኝ። እርግጠኛ ነሽ ቤዚ? ሀኒሙች እርግጠኛ ነኝ። እና ታዲያ ምን ሆና ነው? አላውቅም። ደግሞ እኮ ስደውልላት አታነሳም። መቼ? አሁን ደውልሽላት ነበር? አዎ ደውዬላት ነበር። ሀኒታ፣ ይሄው እንደውም ቹቻ መጣች። የት አለች? ያቻትና። ተመስገን። ደግሞ ስንቱን ነገር አሰብኩት። እኔስ ብትይ ስንቱን አሰብኩት። ደግሞ ሀኒታ ስትመጣ ምንም እንዳልተፈጠረ ነው ሻክት የምናደርገው። አረ ችግር የለውም ቤዚ። አስናቀች፣ እንዴት ነሽ? በእናትሽ ምን አስናቀች ነው ያልከኝ? አቤት የኔ ነገር። ስደነግጥ እኮ ሁሉም ነገር ይምታታብኛል። ለምንድን ነው የደነገጥከው? ያው ያሳለፍናቸው የፍቅር ጊዜያቶች አይኔ ላይ ድቅና አሉብኝና ልቤ ስንጥቅ አለ። እውነት ማላገጥ ነው? እኔ አንቺ ላይ ላላግጥ? እኔ ተይ እንጂ አስንዬ፣ ማለቴ ጸግዬ። ባልሳሳት እኔን ፈልገን የመጣ አፌ ቁርጥ ይበልልሽ። ቆይ እንዴት አወቅሽ? አሁን ማላገጡን ተውና ለምን እንደመጣ ተናገር። ዝም ብዬ ሳውደለድል እኮ እግር ጣለኝና። እግር ጥሎ? አዎ እግር ጣለኝ። ምን ነው? አይ ምንም። ግን ትሰማኛለህ አቡሻ፣ በነፍሴ እንደተጫወትክ እጫወትብሃለሁ። እሱንማ በደንብ ነው ማቀው። ግን መቼ ነው እያልኩኝ እኮ በጉጉት ሞትኩብሽ ጸግዬ። መቼና የት እንደሆነ አልነግረህ። ጸግዬ ምን አለ እሺ ብትይኝና አንዴ የተጫወተሽብኝ ብታረጋጊ። ለምንድን ነው የቸኮልከው? በቃ ካሁን ቀጣችን እያልኩኝ እኮ መጠባበቁ ሰለችኝ። በቀልን ጣፋጭ የሚያደርገው ምን እንደሆነ ታውቃለህ? ምንድነው? የኔ በቀል አስተማሪ እስኪ ንገሪኝ። በቀልን ጣፋጭ የሚያደርገው ሰውየው ባልጠበቀው ሰዓት ስትበቀለው ነው። አቤት ጭንቄ! ሳልጠብቀው ልትበቂ። ሳድግ ግን አንቺ ነው ቁርጥ መሆን ፈልግ አይደል? ነገር እንዲህ በቶሎ የሚገባው ሰው ደስ ይለኛል። ወይኔ አቡሻ፣ መጨረሻ እንደዚሁን። ግን ቆንጆ እንደሆንክ ታውቃለህ አይደል? ምን? እኔ ነው? አዎ አንተ ነው። ምን አደነገጥክ? እንዴት አልደነግጥ? አሁን ስለ በቀል እየወራሽ እንዲህ ጥፍ ብለሽ ስለ ውበት ስታወሪ ገርሞኝ እኮ። አይዞህ ትለምደዋለህ። አይዞህ ብሽቅ። ማኔን ነው? አንተን አይደለም። ለማንኛውም ተጠንቀቅ። በይቴ ውስጥ ነሽ። እሺ። ወይኔ እኔ አቡሻ አይደለሁም ባልሰራልሽ። በይቴ ስለኝ ተጠንቀቅ ብሽቅ።
ቹቹሻዬ ምን ሆነሽ ነው የቆየሽው? ስጠፊ ጊዜ እኮ እኔና ሀኒታ ጨነቀን እንዴ። ቤዚትዬ የእናቴ ልጅ እኮ ትምህርት ቤት ልሸኝ ብዬ ነው። ዛሬ ነው እነሱ ጋር ትምህርት ቤት የሚጀመረውና አንዱን ስለ አንዱ አልሞላልሽ ስለኝ እኮ ነው ያረፈርኩት። ይገባኛል ሀኒታ። በቃ ቹቹሻዬ ምንም አትበይ። እኔ ግን የግድ አንድ ነገር ማለት አለብኝ። ሀኒታ ቲያት መናገር የምትፈልገውን ነገር ትናገር። እሺ ሰማሻለሁ። ምንድነው? ሀኒታ እመኝኝ አትመኝኝ አላቅም፣ ግን ደግሞ ቀስቴ አንቺ ላይ ያደረገውን ነገር ምንም የማውቀው ነገር የለኝም። አንቺ እንደማታውቂ እኮ እኔ ድሮ ነበር የማውቀው። ማለት እርግጥ ነው ቀስቴ አግቶኝ ነበር፣ ግን ደግሞ ቀስቴ እንደምታስቢው ክፉ ሰው አይደለም። በዛ ላይ ደግሞ ያንን ነገር እንዲያደርግ ያደረገው በሰዓቱ የነበረበት ሁኔታ ነው። እንዴት? አንቺና ቤዛ እንደተጣላችሁ ሳቅ ላስታርቃችሁ የመጣው ቀን ነበር ቀስቴ ያገተኝ። ከዛስ ሀኒታ? ከዛ ያዘዘው ጊሊያድ እንደሆነ ነገረኝ። እኔም በዛ በጣም ምርር ብሎኝ እያለቀስኩኝ ነበር። በዛ ማለ አንቺና የቤዛን ስም ስጠራ ሰምቶ ምንድነው ብሎ አጥብቆ ጠየቀኝ። ከዛ እኔም ሁሉንም ነገር ነገርኩት። ከዛ እሱ ራሱ ማልቀሱን ማቆም አልቻለም ነበር። ሀኒታ የምርሽ ነው? አዎ የምሬ ነው ቹቻ። እንደውም የሆነ ጊዜ ትዝ የሚልሽ ከሆነ አንዲት ጓደኛዬ ሌቦች ሊዘርፏት ሲሉ አንድ ቀስት የሚባል መልካም ሰው ታረፋት ብዬ የውሸት ታሪክ ፈጥሬ ነግሬሽ ነበር። ትዝ አለሽ? ወይኔ በፈረሰኛው። ቆይ ሀኒታ ስለኔ ቀስቴ ነበር ስታወሪ ነበረው? አዎ ቹቹሻዬ፣ በዘዴ እኮ መልካምነቱን ላሳይሽ ነበር። ከዛ ሀኒታ ምን ሆነ? ከዛ እኔም እንደ ታናሽቱ እሱም እንደ ታላቅ ወንድሜ እንዲሆን ቃል ተግባባን። ከዛ እንደውም እሱ ትንሿ እያለ ይጠራኛል፣ እኔም ትልቁ ብዬ ነው የምጠራው። ቆይ ትንሿ የምርሽ ነው? አዎ ቤዛ። ከዛ ይሄንን ነገር እንዴ ለቹቻ መናገር እንዳለብን እየተመካከረን እያለ ነበር ጸጋ የቀደመችን እንጂ አንቺ እንደምታስቢው ቀስቴ ክፉ ሰው አይደለም። እሺ ሀኒታ፣ አንቺ በእኔ ቦታ ብትሆኚ ምን ታስቢ ነበር? ቹቹሻዬ፣ እኔ ተሳስተሻል እያልኩ አይደለም፣ ግን ይሄንን ነገር ማወቅሽ ለአእምሮሽ ረፍት ይሰጥሻል ብዬ ስላሰብኩ ነው። ግን አንቺ አላዘንሽብኝም? ቹቹሻሙች አላዘንኩብሽም፣ ግን በዚህ ውስጥ አንድ ትልቅ ነገር አስተውያለሁ። ምንድን ነው እሱ? ቀስቴ በጣም ያፈቅርሻል። ተይኝ ሀኒታ፣ በቃ እኔ ማፍቀር መፈቀር ምናምን የሚባል ነገር አያስፈልገኝም። አዎ እኔም እንደዛ ልልሽ አይደለም፣ ግን ያው እንድታውቂ ያክል ነው። በቃ ቹቹሻ፣ ይሄው ሀና ስሜቷን ነገረችሽ አይደል? ስለዚህ በቃ ሙዳችንን እንቀይር። ቤዛ፣ አንቺም ካልደበረሽ አንድ ነገር ልልሽ ፈልጋለሁ። እንዴ ለምን ይደብረኛል? እርግጥ ነው ቤዛ፣ አንቺም ጠንካራና አስተዋይ ልጅ ነሽ፣ ግን አንድ ባህሪሽን አስተካኪ። እሺ ምንድነው ማስተካክለው? ግትር አትሁኚ። በቃ ያንቺን እውነት ብቻ ሳይሆን የሌሎቹንም እውነት ለማዳመጥ ሞክሪ። ሲበዛ ደረቅ ነኝ አይደል? እኔ እንደዛ ለማለት አይደለም፣ ግን ደግሞ አሁን በተፈጠረው ሁኔታ ቹቹሻዬን ትንሽ ሰምተሻት ቢሆን ኖሮ ይሄ ሁሉ ነገር ውስጥ አንገባም ነበር። እኔ እኮ ይሄን ነገር ምን ማድረግ እንዳለብኝ አላውቅም። አንዳንዴ ደግሞ ሰውም የሚመክርሽን ነገር ስሚ። ሀኒታ፣ እኔ እኮ ሰማለሁ። አትሰሚም አላልኩም፣ ግን አለ አይደል? አዎ ሀኒታ ስሚ ብላሻለች፣ ስሚ። ቆይ በትንሽ በትልቁ ጓ እያልሽኛን አታስጨንቂን። እሺ እሺ። እኔ እናት ደግሞ እስካሁን ስላልተረዳሁሽ በጣም ይቅርታ አድርጊልኝ። እሺ ቤዚቲ፣ ሁሌም አንድ ነገር እወቂ እሺ። ምንድን ነው? ቤዚቲ፣ እኔ እንኳን አንቺን ሌላን ሰው ከጀርባ መጎዳ አይነሱ አይደለም። ቹቹሻ እንደዚህ አድርጋለች እንኳን ቢልሽ እንደዚህ አታደርግም ብለሽ ተከራከሪያቸው፣ በፍጹም እንዳታምኛቸው። እሺ አልኩሽ አይደል እንዴ? በእናታችሁ ሀኒታ በቃ ተውኝ። እኔም በይን እያመጣችሁት ነው። ይኸውልሽ ቤዛ፣ ቀስት ያደረጋቸው ነገሮች ከመልካምነት የመነጨ ስለሆነ በሙሉ ልብሽ ይቅርታ አድርጊለት። እሺ ሀኒታ። በቃ እሺ፣ እናንተ በሉ፣ እኔ ወደ ክላስ መሄድ አለብኝ። እሺ በልጅ በኋላ እንገናኛለን። ቻው። እሺ አሁን ቀለለሽ? አሁን እንዴ ምን ሆነክ ነው? ህፃኑ ቂርቆስ ተመስገን። ይህን ቀን እንዴት ስናፍቀው እንደነበር አልገባሽ? ይህን ያህል በጣም ከህይወቴም እንደተማርኩኝ ታውቂያለሽ? ምንድን ነው የተማርከው? እስኪ ንገሪ። እጅሽ ላይ ያለ የሚመስልሽ ነገር ዋጋው የሚገባሽ ልክ ከእጅሽ እንደወጣ። ምን? እስኪ በደንብ አድርጋ አብራራልኝ። ድሮ እዚህ ትምህርት ቤት መማር ተራ ነገር ነበር የሚመስል፣ ግን ታውቂያለሽ የዚህ ትምህርት ቤት ዋጋ የገባኝ ተጭሬ ሜዳ ላይ ስወድቅ። ልክ ነው። በእጅ የያዙት ወርቅ እንደ መዳብ ይቆጠራል አይደለም የሚባለው? ይህን አባባል ለማስረዳት የኔን ህይወት ማየት ብቻ በቂ። ልክ ነህ ሚኪ። ሁሌም ቢሆን ከስተት ውስጥ የሆነ ቁም ነገር ይዞ መውጣት ትልቅነት ነው። ባይገርምሽ የኔ እንደዚህ እኔና አንቺ ቁጭ ብለን የምናወራው ነገር ተራ ይመስልሻል? የዚህ ነገር ዋጋው የሚገባሽ ግን ልክ ይህን ነገር ስታጩና የሚያስጠላ ህይወት ውስጥ ስትገቢ። ልክ ነህ ሚኪ። አንተ ልጅ ግን ሸቤ ቤት በጣም አብስለዋል። ሸቤማ ያበስሎ ማን አለ ብለሽ ሚኪ? እኔም አንድ ነገር ልመክር እፈልጋለሁ። ምንድን ነው እሱ? ይኸውልህ ሚኪ፣ የሰው ልጅ በህይወቱ ተሳስቶ ወይም ደግሞ በድፍረት ስህተት ሊሰራ ይችላል። አዎ
እና ያልታደሉ ሰዎች ዳግም እድል ሳያገኙ ስህተታቸውን ማረም እየፈለጉ ግን ደግሞ እድል የሚሰጣቸው አጥተው እድሜ ልካቸውን እየተጸጸቱ ይኖራሉ። ልክ ነሽ። እንዳንተና እንደ አቡሽ የታደሉ ሰዎች ደግሞ ስህተታቸውን እንዲያርሙ ሁለተኛ እድል ይሰጣቸዋል። አዎ ልክ ነሽ። ትምህርት ቤቱ ለአንድ አመት ስለቀጣን አይደል ድጋሚ እዚህ ጋር ቁጭ ያለ። እናም ከዚህ በኋላ በደንብ ማስተዋል አለብህ። ትላንት የመታህ እንቅፋት ዛሬም የሚመታ ከሆነ ጥፋቱ የድንጋዩ ሳይሆን ያንተ ነው። ኧረ አንቺ ልጄ ጭጉሽ ለሲሪየስ እየሆነብኝ ነው። ታዲያ ከኔ ውጪ ማን ስህተትን ይነግርሃል? ልክ ነሽ። ሌላ የምትይኝ ነገር ካለም እሰማለሁ። ሌላው ደግሞ ግቢ ውስጥ በጣም ብዙ ልጆች ያውቀዋል እና ሚኪ አራዳ ልጅ ሚኪ የጨርቆሱ ምናምን ሲሉ የእውነት እንዳይመስልህ። ማለት ያ ሁሉ ፍቅርና ሙገሳ የእውነት ቢሆን ኖሮ ያኔ ከፍቶ ጎዳና ላይ ስትወርቅ መተው ያነሱክ ነበር። ስለዚህ አስተውል። ልክ ነሽ። ሁሉም ሆይ ሆይ ሲሉኝ በችግር ሰዓት አብሮኝ የሚሆን መስሎኝ ነበር፣ ግን እንዳልሆነ አይቻለሁ። ለዛ ነው ድጋሜ የተሰጠን እድል ተጠቀምበት፣ አንተ እድለኛ ሰው ነህ እያልኩ ያለሁት። የሚያረዳል። ሌላ ስምት ነገር አለ? በቃ ይኸው ነው። እንደዛማ ከሆነ በቃ ቻናላችንን ቀይረው። ከምን ወደ ምን? ከሲሪየስ ሙድ ወደ ፈታ ሙድ ነው። አስታይ በነገራችን ላይ ማይላፍ ፊልም ማየት እንዳቆምኩኝ ነገርኩህ አይደል? አዎ ነግረሽኛል። ግን በጣም ከባድ የሆነ ነገር ነው። ምኑ? ፊልም ማየት ማቆም ነው። ምኑ ነው ከባድ የሚያደርገው ነገር? ብታይ በቃ በጣም ግራ ግብት ነው እያለኝ ያለው። የሆነ ነገር ላረግላለሁ፣ እነሳለሁ፣ ከዛ የሆነ ነገር ጀምራለሁ፣ እሱም ያስጠላኛል፣ ተወዋለሁ። እንደውም ማለት ነው ስልኬ የሚያዝ ራሱ እየፈራው ነው ያለሁት። ለምን? ምክንያቱም እጄ ተሳስቶ የሆነ ፊልም ይከፍትብኛል ብዬ ነው። ይሄን ያክል ጨንቆሽ ነበር ማለት ነው? ውይ በጣም ግን ደግሞ ይሄ ፍቅራችን ለማዳን የምትከፊ መስዋዕትነት ስለሆነ ችግር የለውም አይደል? ያ ሹር የሰው ልጅ እኮ ፍቅሩን ለማዳን ብዙ መስዋዕትነት ይከፍላል አይደል? ግን በጣም ጀግና እንደሆንሽ ታውቂያለሽ አይደል? እንዴት? ምክንያቱም ፍቅራችን ለማዳን ፊልም ማየት ማቆምሽን ነው። እንግዲህ ምን ታደርገዋለህ? ደግሞ እኔ እንድተውልሽ የምፈልጊው ነገር ካለ ትነግሪኝና አስተካክላለሁ። እሱ እኮ ነው ችግሩ። ምንም እንድተውልኝ የምፈልገው ነገር አለመኖሩ እኮ ነው። አረ ፈልጊ እባክህ። የለም የጣላን ጊዜ እንደው ማለት ነው እኔ ፊልም ማየት እንዳቆም ከፈለክ አንተም ይሄን ነገር አቆም እልሃለሁ ብዬ ባስብ ምንም ነገር የለም። ወይ ለፍቅራችን ስል ምግብ መብላት፣ ውሃ መጠጣት ላቁም እንዴ? ወይዘዌ ፊልም አለማየት ማለት ለእኔ ልክ እንደዛ ነው። የምርሽን ነው ቆንጆ? አይ የምሬን ነው። በቃ ሊከፋሽ ስለሚችል ጨዋታ እንቀይር። እሺ እንቀይር። ባለሳሳተኛ ክላስ የተመደብሽው አዲሷ ተማሪ አንቺ ነሽ? አዎ ልክ። ታዲያ ምን ብቻሽን ክላስ ውስጥ አይሻልሽ? አይ ጸጥታው ፈልግ ነው ትንሽ እንዳለ። ጥሩ። ቤት ይባላል። ይባል። ዋው ደስ የሚል ስም ነው። አመሰግናለሁ። አይ ቲንክ አይናፋር ቢጤ ነሽ ልበል? አይ አይናፋር እንኳን አይደለሁም። ኡፍ ተመስገን። ምን ነው? ጥሎብኝ አይናፋርና ዝምተኛ ሰው ይጨንቀኛል። ለዛ ነው። አይ እኔ እንኳን አይናፋርም ዝምተኛም ሰው አይደለሁም። ስለዚህ ብቻሽን የተቀመጥሽው ለትምህርት ቤቱ አዲስ ስለሆንሽ ነው ማለት ነው? በትክክል። እንደዛ ከሆነ አታስቢ፣ እኔ ስላለው ግቢውን በደንብ አላመድሻለሁ። እሺ ደስ ይለኛል። ደግሞ የዳይሬክተሩ ልጅ መሆንሽን ሰማሁ። ልክ ነኝ? አዎ ልክ ነሽ። ግን በጣም ሀርደኛ ናቸው የሚባለው ነገር እውነት ነው እንዴ? አይ ያን ያህል እንኳን አይደለም። አለ አይደለ ወግና ስርዓት ያጠብቃል። ለዛ ነው። ልክ እንደ አያቴ ማለት ነው። ይሆናል። ለማንኛውም ክላሳችን ውስጥ ስለተመደቡ ተማሪዎች አንዳንድ ነገሮችን ልንገርሽ። እሺ ደስ ይለኛል። የክላሳችን ሰቃይ ተማሪ ዳግም ይባላል። ሴት በጣም ነው የሚፈራው፣ ግን ደግሞ ፍቅረኛ እንድትኖር ይፈልጋል። አይገርም? ሴት ፈርቶ ፍቅረኛ መፈለግ ግን ትንሽ አይጋጭ? እንግዲህ ዳግም በተፈጥሮ የሚጋጩ የሚመስሉ ነገሮችን አንድ ላይ ማስኬድ የሚችል ተአምረኛ ፍጡር ነው። ግን ምን አይነት ልጅ ነው? አሳይሻለሁ። እኛ ክላስ ገቢ መነጽር የሚያደርገው ልጅ ነው። መነጽር የሚያደርግ ከሆነ በእርግጠኝነት መለየት እችላለሁ። ያው ሌላ መነጽር የሚያደርግ ሰው ከሌለ ማለት ነው። አዎ፣ አረ በደንብ ትለየዋለሽ። እሱ ብቻ ነው መነጽር የሚያደርገው። አይ ዳግም። እሺ። ሌላው ደግሞ የክላሳችንን ጢባራም ልንገርሽ። ማን ነው እሱ? ኢዮስያስ ይባላል። እሱን እንኳን አውቀዋለሁ። ምን? ቆይ መቼ? ከምን ነው? እኔ ሳላስተዋውቅሽ? ቅድም እዛ ጋ ቁጭ ብዬ መቶ ተዋውቆኝ ነበር።
አዩሲ ምን ይሻላል? ምን ነው መጥፎ ልጅ ነው እንዴ? ግን ተጠንቀቂው። ያው መጠንቀቁ አይከፋም ብዬ ነው። ለምን? ምክንያቱም ምላሱ በጣም ከባድ ነው። እንዴት ብሎ ልብሽ እንደሚያሰምጣሽ አታውቂው። ይሄን ያህል? ከዚህም በላይ። በዛ ላይ የሚያናድደው ባህሪው ምን እንደሆነ ታውቂያለሽ? ምንድነው? ፍቅር የማይዘው ድንጋይ ልብ ነው ያለው። ፍቅር የማይዘው ሰው አለ እንዴ? ቀላል አለ። ያውም ኢዮስያስ ነው። እሺ እባክሽ። ደግሞ እኮ የሚገርምሽ ምን እንደሚያስደስተው ታውቂያለሽ? ምንድነው? ሴት ልጅ አፍቅራ ስትሰቃይ ማየት ደስ ይለዋል። ጀብደኝነት እኮ ነው የሚመስለው። ቆይ እንደዛ የሆኑለት ሴቶች ነፍ ሴቶች ናቸው። መስተፋቅር ያለው ይመስል የሳቀላቸው ሴቶች በሙሉ ልባቸው የሚጥሉለት ልጅ ነው የምልሽ። ትንሽ ግን ያካበድሽው አልመሰለሽ? እንግዲህ በሂደት ስታዩ እንዳላካበድኩት ይገባሻል። እስኪ እናያለን። ግን ይኸውልሽ ፊት እንዳሰጪው ሲሪየስ ሁኚበት። እሺ እኔ ቆንጆ። ለማንኛውም ለትውውቅ ያህል የዚህን ያህል ካወራን ይበቃናል። ቀስ እያልን ደግሞ በደንብ እንተዋወቃለን። እሺ በጣም አመሰግናለሁ። እሺ ባይ ባይ። ምን አይነት እብድ ሆነሽ ልጅ ነው? አንድ ላወራሽ። ስለምንድን ነው የምናወራው? ስለ ሁሉም ነገር። እሺ ቁጭ በይ። ቱታዬ ግን ደህና ነሽ? ይሄ ልትጠይቂ ነው የመጣሽው? አንድም እሱ ነው፣ ግን ደግሞ ሌላም ልልሽ የምፈልገው ነገር አለ። ጤንነቴን ከሆነ በጣም ደህና ነኝ። ቆይ በአሁኑ ሰዓት ምን እየተሰማሽ ነው? አለመታመን፣ መከዳት፣ ብቸኝነት፣ በጣም ብዙ ነገር ነው የተሰማኛል። እነዚህ ስሜቶች ሊሰሙሽ እንደሚችሉ ገምቼ ነበር። ይሄን ማወቅሽ ራሱ አንድ ነገር ነው። ቆይ ሌላ ምን ልትይ ነው የመጣሽው? ቱታዬ ይቅርታ እንድታረግልኝ እፈልጋለሁ። ቆይ ምን አጥፍተሽ ነው ይቅርታ የምትጠይቂኝ? ጸጋን አምኜ አንቺንና ቤዛን በመክዳቴ ነው። ያ ነገር በጣም ነው የሚቆጨኝ። ለዛም ይቅርታ አድርግልኝ። ቆይ ግን ጸጋ እንድታምኛት ያደረገሽ ነገር ምንድን ነው? በጣም ብዙ ነገር፣ ግን ይህንን ነገር ደግሞ ልነግርሽ አልፈልግም። ግን ቱታዬ ከቻልሽ በእናትሽ ይቅርታ አድርጊልኝ። ሄሉ በጣም አዝናለሁ። እሺ እኔ አሁን ባለሁበት ስሜት ውስጥ ስለ ይቅርታ ማስበት ምንም አይነት ጊዜ የለኝም። ግን እኮ ቱታዬ ይኸውልሽ ሄሉዬ እኔ በጣም አዝናለሁ። እሺ መሄድ ይኖርብኛል። ይበለኝ ራሱ ጥፋት። እኔ የምልሽ አንቺ ወይ ቦክ እነሱ ብቻ ግን እንዴት ናቸው? አሁን ደህና ናት። ትንሽ ቀለል ያላት ትመስላለች። ጥሩ አድርገሻል። ግን ስብራቷን ብታይ በጣም ነው የምታሳዝነው። እንደዛ ሊሆን እንደሚችል እኮ ሊገመት የሚችል ነው አይደል? እሱማው ግን እኔ በተቻለ መጠን ከዚህ በኋላ ካጠገቧ አልርቅ። ታውቂያለሽ አንቺ ሳላውቀው በጣም ትልቅ ሰው እየሆንሽብኝ ነው። ማንን ነው አንተ? አንቺን ነው። ደግሞ ምን አድርጌ ነው እንደዚህ የምትለኝ? እንዴ ምን ሩቅ መሄድ ያስፈልጋል? ከቹቻ ጋርና ከቤዛ ጋር ያለሽን ነገር የፈታሽበት መንገድ እኮ አንዱ ምርጥ ማሳያ ነው። እንደዚህ እያሞገስከኝ ነው እንዴ? አሁንማ ሞቀኝ። በደንብ ይሙቅሽ የኔ ቆንጆ። እናታራግብልኝ? እንደዛ ከሆነ ላራግብልሻል። እሺ በተመሮ ነገር አለ እኮ። እኔ ምን ሻንቹ ይሄ ቀስት የሚባለው ልጅ ግን እንደምትይው ጥሩ ሰው ነው? እመኔን ብሩኬ በጣም መልካም ሰው ነው። አይ እኔ እኮ ከእስር ቤት ስለወጣ ብዬ ነው። ቆይ እንደው ለምን አላስተዋውቃችሁ? ከማን ጋር? ከትልቁ ጋር ነው። ትልቁ ያልሽው ቀስቴ ነው? አዎ ቀስቴ ነው። ብታየው ደግሞ በጣም ተወዷል። በዛ ላይ ደግሞ አንኮቹ ጋርም ስለተጣሉ ትሪት የሚያደርገው ያስፈልገዋል። እና እነ ሚኪ ያሉለት አይደል እንዴ? ግን ብሩኬ ብትተዋወቁ በጣም ደስ ይለኛል። እሺ አንቺን ደስ ካለሽ ተዋወቀዋል። አመሰግናለሁ። ብሩኬ ፊዮሪ የት አለች? አንቺ እንጥራት? ደስ ይለኛል። ጥራት። እንደውም አንቺ ጥራት። እሺ ፊዮሪ። እኔ ምንሽ አንቺ
እቺ ልጅን ከረፍቱ በኋላ አላማረባት ምንድን ነው ያልከው እንዴ? ምን ነው እየቀናሽ ነው? ኦኬ ደግሞ አታርዘው ሻው መተልዘው ምን ነው ያያችሁ የምትሳሳቁት? ኧረ ምንም። እንኳን ደህና መጣሽ። እንኳን ደህና ቆየሽ። ስላየሽ ደስ ብሎኛል። አመሰግናለሁ። ብሩኬን ሰላም አትይውም እንዴ? ሀይ ዙፋኔ ማለቴ ሀይ ብሩኬ። ችግር የለውም በለመድሽውን ብትጠሪ እኮ ነው ይቅር አይለኝም። አይ ብሩኬ የሚለውን ስም እንኳን መልመድ አለብኝ። እንዴት ነሽ ፊዮሪ? አለው። እንዴት ናንተ? እንዴት ናችሁ? እኛ በጣም ደህና ነን። እኔ ተቀራቂና ግድ የለም የብቻችሁን ጊዜ እንድታሳልፉ ልተዋችሁ አይሻልም? እንደም አብረሽን ብትሆኚ በጣም ደስ ይለናል። አንቺ ልጅ ግን ታውቁሻል፣ በጣም እየተንከባከብሽኝ ነው። እንዴ ፊዮሪ እንዴት አልንከባከብሽ? አንቺ ማለት እኮ ባለውለታዬ ነሽ። ምን ባለውለታዬ ነሽ ነው ያልሽው? አዎ። ቆይ ምን ነው ገረመሽ? አንቺ ይቅርታ አድርጊልኝና ይሄ አባባልሽ አይደለም ፊዮሪን እኔን አስገርሞኛል። ብሩኬ ቆይ ለምን ተገረምክ? ይሄ እኮ እውነት ነው። እስኪ ንገሪኝ፣ እንዴት ነው ባለውለታሽ የሆነችው? እንዴ ብሩኬ ያኔ እኮ ከሞት ያዳነች እሷ ነች። እንዴት ይሄን ውለታውን እረሳለሁ? ግን እኮ እሱን ያደረኩት ለአንቺ ውለታ ብዬ አይደለም። እሱን እኮ አውቃለሁ፣ ግን በዛ ሰዓት አንቺ ባትኖሪ ኖሮ ይሆን ነገር ሊሆን ይችላል ብዬ ባሰብኩኝ ቁጥር ባለውለታዬ እንደሆንሽ አስባለሁ። እሺ ሌላስ የምትይኝ ነገር የለሽ? አብረሽኝ ከቆየሽ ግን ብዙ ምልሽ ነገር አለ። ብሩኬ ግን ሚስት ግን እንዴት ነው? ብሶባታል። አይገርምሽም? እኔም በጣም አስገርማኛለች። ለማንኛውም በቃ ፈታ በሉ። እኔ ልሂድሽ። ወዴት ነው? ሄዋን ጋ። እሺ በቃ እንደዛ እኮ ነው የኔ ቆንጆ። መልካም ቀን። እሺ ለእናንተ መልካም ቀን። እሺ ምን አለ የመጣችሁ ባንተ በኩል ባይሆንና በተረዷት ነው። ታውቂያለሽ አንቺ በዚህ ሁኔታሽ እኮ ፍቅርሽ እንዲብስብኝ እያደረግሽ ነው። እንደዛ ከሆነማ በቃ መሞት ነው። አረ ከዛም በኋላ ፍቅር የገደለው ተብዬ የሚዲያ ዘገባ ከመሆነብሽ ብትጠነቀቂ ነው የሚሻለው። ወሬኛ እየለመድሽ ነው? አዎ ምንም ማለት ነው። ቅድም ከበቃሉ ጋር ስትከራከሩ አየኋችሁ ልበል? አዎ ከበቃሉ ጋር ትንሽ የተጨቃጨቅን ነበር። አይ በቃሉ እንዲሁ ምን እንደሚሻለው። ቆይ እሱ ከማን ጋር ነው የሚግባባው? ማለት በቃ ከሁሉም ስታፍ ጋር ተናግሶ ሊሞት ነው። በመክረው አይሰማ። እንዲሁ ምን እንደሚሻለው። የምረን ነው ሜሪዬ እሙኝ ስልሽ። ቆይ ይሄን ያክል ምን አይነት አስቸጋሪ ጸባይ ቢኖረው? ስንቱን አንስቼ ስንቱን ልተው? በቃ ከሁሉም ጋር መናከስ ነው። መምህር ቲጂም እኮ ዝውውር ሞልታ ሄደችው እኮ በሱ ምክንያት ነው። መምህር ቲጂ ነው ያልከኝ? ውይ ብቻ ስለሷ አልሰማውም እንዳትይ። ማን ይነግረኛል ብለህ ነው? ውይ የዚህ ስታፍ ነገር እኔ እያለሁ ባዳ አደረጉሽ አይደል? ያን ያክል እንኳን ባድነት አልተሰማኝም። ከዚህ በላይ ባዳነት ከየት ይመጣል ብለሽ ነው? እናልሽ መምህር ቲጂ። ይቅርታ ስንታየው፣ አሁን ርዕሰ መምህሩ ቢሮ መሄድ ስላለብኝ እቺ ነገር በኋላ እናውራታለን። እሺ ይሻላል? አዎ ይሻላል። ልሸኝሽ? ወዴት? ወደ ርዕሰ መምህሩ ቢሮ ነው። አይ አያስፈልግም። አመሰግናለሁ። መልካም ቀን። ምን አለ ብሸኝሽ? ይሄን በቃሉማ ማለት ነው። በሱ ልጅ ጨዋታ ከኔ ጋር መቀራረቡ ቤዚ እንዴት ነሽ? ምን ፈልገህ መጣ? አንቺ? ኧረ እባክህ እኔ? አዎ አንቺ። ምን ነው ገረመሽ? እሺ ልስማ። ለምንድን ነው የፈለግከኝ? ለምን እንደፈለግኩሽማ ልቦናሽ በደንብ ያውቀዋል። ምንም የማውቀው ነገር የለም። እሺ ሆነልሽ። ለመሆኑ ቆይታሽ እንዴት ነበር? እድሜ ላንተና ለጸጋ በጣም መራራ ነበር። የሐዋሳውን ያልኩት አይመለከትህም። እስኪ ምን አለ ቀና ልሰብ መልሽ። ምናልባት አንተ ጠማማ ስለሆንክ ይሆናል። እኔ ያሪኔን ጠማማ? አዎ አንተ ያሪኔ ጠማማ። ጠማማ ስብና እንደሌለኝ እንኳን ጠንቅቀሽ ታውቂያለሽ። እንግዲህ ከአህያ ጋር ስትልፈስ ተምረህ መምጣትህ እኮ የማይቀር ነገር ነው ብዬ ነው። አሁን ስለ ጸጋ ነው የምታወሪው? እኔ ስም አልጠራውም። ቆይ እንደዚህ የሚያደርግሽ ቀስቴን በፖሊስ ለሰክት ነው ሌላ ምክንያት አለሽ? ይሄ ከበቂ በላይ አይደል እንዴ? ቆይ ለምንድን ነው ለሱ ይሄን ያክል ተቆርቋሪ ሆንሽ? ምክንያቱም ፍቅረኛዬ ስለሆነ። እሱማ እኔን ተሸናፊ ለማድረግ የተደረገ ዘዴ እንደሆነ ገብቶኛል። ታዲያ ቆይ ይሄንን ያደረገው ከኔ ጋር ተመሳጥሮ እንዳልሆነ ምን ማረጋገጫ አለ? ልቤን ሳዳመጠው ያንቺ እጅ እንደሌለበት ነግሮኛል። እንደዛ ከሆነ ልብህ በጣም እንከፍ እንደሆነ ንገረው። እሺ እሺ እነግረዋለሁ።
ግን ሁሉ ነገር ሰላም ሆኖ በሰላም መመለስሽ በጣም ነው ደስ ያለኝ። እንግዲህ ጥሎ የማይጥል ፈጣሪ ሰው ሰጠኝ እንጂማ እንዳንተና እንደ ጸጋ ሴራ ቢሆን ይሄን ያብቅቶልን ነበር። እሺ ፈጣሪ ጣለልሽ ኪሩ ነው? ቆይ ኪሩ እንደሆነ አንተ በምን አወቅ? አወቅኳ። ኪሩ ነግሮህ ነው አይደለ? በፍጹም። እና ማን ነገረ? ኪሩ እንደሆነ ያወቅኩትማ ሄዱ እንዲያግዝሽ ያደረኩትን የራሴ ስለሆንኩ ነው። ምን? ያሬድ የምርህን ነው? አዎ የምሬን ነው። ኖ በፍጹም አላምነህም። እንግዲህ እሱን በፈለግሽበት መንገድ ማጣራት ትችያለሽ። መልካም ቀን። እንዴ ቆይ ይሄ ልጅ የሚያወራው ነገር የምሩን ነው እንዴ? ምን? እሺ እኔ ሄሉ የደበረሽ አቡሻኔ ስንቴ ነው ነገርኩ? እኔ እናንተ መገናኘት የለብንም። ለምን አትረዳኝም? አሁንም በጸጋ ምክንያት ነው? አዎ በሷ ምክንያት ነው። ቆይ እሺ እስከ መቼ ድረስ ነው ማንገናኘው? በዛ ላይ ደግሞ አንድ ትምህርት ቤት እየተማረ እኔ እሱን አላውቅም፣ ግን በእናትህ ተረዳኝ። ደግሞ ልጅቷ ሳትወዳት ቀር። አረ እንደዛ የሚባል ነገር የለም። አረ እባክህ ቅድም ስደባብስ ያላየው መሰለ? ስደባብስ? ወይኔ አቡሻ፣ ወየው አስናቀች፣ ወየው ብቻ አንቺን ክላም አድርጋ እንደሆነ እንደዛ ይነካካችኝ። እኔ ምንም የማውቀው ነገር የለም፣ ግን በእናትህ ተወኝ ብያለሁ፣ ተወኝ። እቻ አስናቀች የእጇን ባልሰጣት እኔ አቡሻ አይደለሁ። በህይወቴ እየገባችም አልሰማትም። እሷ ምን አድርጋ ነው እባክህ በህይወቴ የገባች? በአንቺ መጣሽ ማለት በህይወቴ መጣሽ ማለት ነው። የምርህን ነው አቡሻ? እንደዛ ነው የሚሰማ? አዎ እንደዛ ነው የሚሰማ። በቃ አታስጨንቀኝ። እሺ አላስጨንቅሽ። የጸጋን ጉዳይ ግን እንዴት ፊክስ እንደማደርገው አሳይሻለሁ። ቆይ ሶሲ ምን ሆነሽ ነው የደበረሽ? ዴቭ እኮ ምንም ሊረዳኝ አልቻለም። ደግሞ ምን ሆናችሁ? ይኸውልሽ አኒታ፣ እኔ ፊልም ማየት በማቆሜ በጣም ዲፕሬሽን ውስጥ ገብቻለሁ። እናማ ይሄ ነገር እንዲገባውና ቢያንስ በቀን አንድ ፊልም እንኳን እንዲፈቅድልኝ ላናገረው ሞክሬ ነበር። እና ምን አለሽ? እንዳልገባው ሆነ ስትይ እኔማ ፊልም ማየት ስለምፈልግ ፍቀድልኝ ማለት ፈርቼ በቃ ፊልም ባለማየት እየተጎዳው እየደበረኝ እንደሆነ ለማሳወቅ ዳርዳር ለማለት ሞክሬ ነበር። እናሽ እሱ ምን አለሽ? እሱማ ምንም እንዳልገባው ሰው አክት አደረገ። ይሄ እኮ ለፍቅራችን የምከፊው መስዋዕትነት ነው። ወይኔ ሶሲ በጣም አድንቄሻለሁ ምናምን አይለኝም መሰለሽ? አይዴብ አኬድ እኮ በደንብ ያውቅበታል። ፕሊስ አኒታ ሄልፕ ሚ። ቢያንስ በቀን አንድ ፊልም እንኳን እንዲፈቅድልኝ አናግሪልኝ። ቆይ እሱ አብሮሽ አያድር? ራስሽ ማኔጅ እያደረግሽ ማየት የምትፈልጊውን ነገር ብታይ ምን ችግር አለው? እሱን እኮ አስቤው ነበር፣ ግን ለሱ የገባውለትን ቃል ማፍረስ ይሆናል ብዬ ከበደኝ። አይ ሶሲ ምን አባቴ ላድርግሽ? አኒታዬ ተጨነኩብሽ እኮ። እኔ ዴቭን በጣም ነው የምወደው፣ ፊልም ማየትም ደግሞ በጣም ነው የምወደው። በሁለት በምትወጃቸው ነገሮች መፈተን ግን በጣም የሚከብድ ነገር ነው። አይ ሶሲ አንቺ ፍቅራችሁን ለማዳን ይሄን ያክል መስዋዕት ከከፈልሽ፣ አይ ደግሞ ዴቭን ቀስ ብዬ አናገርልሻለሁ። እውነት አናግረዋለሁ። እኔ ቆንጆ አይ የፊልም ጥማት አንቺ ይለያል። መቀመጥ ይችላል? ተቀመጥ ያሬዶ። ስለተፈጠረው ነገር በጣም አዝኛለሁ። ችግር የለውም። ግን ደግሞ ስለመጣሽ በጣም ደስ ብሎኛል። አመሰግናለሁ ያሬዶ። አንድ ነገር ልናወራ ፈልጌ ነበር። እንደውም እንኳን መጣ። እኔም የማዋራህ ነገር አለኝ። ምንድን ነው እሱ? አንተ ቅደም ያሬዶ። ችግር የለውም አንቺ ቅደሚ። በመጀመሪያ በአንተና በቀስቴ ማል ስለተፈጠረው ነገር ይቅርታ እንድታረግልኝ እፈልጋለሁ። ለሱ ችግር የለው። ከዛን ደግሞ አንድ ነገር እንድትረዳኝ እፈልጋለሁ። ቀስቴ ይህንን ነገር ሲያደርግ እኔ ምንም የማውቀው ነገር የለም። ብትረዳኝ በጣም ደስ ይለኛል። እሱን ለመረዳት ሞክሬያለሁ። አመሰግናለሁ ያሬዶ። እኔ ደግሞ አንድ ነገር ልነግርሽ እፈልጋለሁ። ምንድን ነው እሱ? እርግጥ ነው ቀስቴ በእኔና በቤዛ መሀል ጣልቃ ገብቶ በጣም አናዶኝ ነበር። አውቃለሁ።
እና በዛ እንዴት ውስጥ ሆኜ ሀናን እንዳግታት ሰማሁ። እናም ያደረገው ነገር እህቴ ላይ ቢሆን ኖሮ ምን ያክል ስሜታዊ እንደመሆን አሰብኩት። ከዛ ከጸጋ ጋር ሆነን በፖሊስ ያሳዝነው። እኔ እሱን በማድረግ ምንም አልተቀየምኩም። እኔም አልጸጸትበት። እሺ ቹቻ፣ ግን ካስደበርኩሽ በጣም ይቅርታ። አረ ጣጣ የለውም ያሬዶ። ሌላ ደግሞ አንድ ተጨማሪ ነገር አለ። ምንድነው እሱ? ቀስት የጸጋን ያጠቃታል ብዬ በጣም ነው የምፈራው። እና ስለዚህ አጠገቧ እንደደርስ እንድታስጠነቅቀው ይፈልጋሉ። እሺ አስጠነቅቀዋለሁ። ሌላስ የምታዘኝ ነገር አለ? ለጊዜው ይሄ ይበቃል። በቃ ያሬዶ፣ እንደዛ ከሆነ ወደ ክላስ ልሂድ። ይቻላል። እመነኛ ያሬዶ፣ ያንተ መጥፊያ ጸጋ ነች። ዴቭ ሙት ልጅቷ ላይ ግን ከመጠን በላይ ወግ አጥባቂ ይሆንክባት እና ወድጄ ነው። ወደህ እኮ እንዳልሆነ ይገባኛል። ነገር ግን በዚህ ልክ ልጅቷን ማስጨነቅም ተገቢ አይደለም። ቆይ እስኪ በእኔ ቦታ ብትሆን ምንድን ነው የምታደርገው? ይኸውልህ ዴቭ፣ እኔ እስከሚገባኝ የልጅቷ ችግር ፊልም ማየቷ ነው አይደለ? ግን ፊልም ባየች ቁጥር የሆነ ገጸ ባህሪ ኮፒ አድርጋ መታ ጭንቅላቴ ነው መፈተው። ቆይ እሺ፣ እና እንደዛ እየሆናችሁ እስከመቼ? ነገሩን እስከምትለምደው። ወይዳ ደግሞ የምታያቸው ፊልሞች እንዳለ የፍቅር ናቸው። እና ታዲያ ለምን ወይ የሆረር ወይ ደግሞ አድቬንቸር ፊልም እንድታይ አታደርጋት? ሶሲ እኮ አታደርገውም አይባልም። ከዛ ላይ አንዱን ነገር መምዘዙ አይቀርም። እሺ ቆይ ምን ተሻላችሁ? እኔ እንጃ። ቆይ ለምን እንደዚህ አታደርጉ? ምን? ይኸውልህ ሁለታችሁም የፊልም ተዋናይ ሁኑ። ከዛ እሷ ፊልሙ ላይ እንዳለው እንደምትወደው ካራክተር ሁንላት። ከዛ ሁለታችሁም በፍቅር ትኖራላችሁ ማለት ነው። ብሩኬ፣ እኔ አማክሬን ስለ አንተ ሙርት ይዝብኛል አይደለ? ምን ላድርግ ዴቭ? እኔም እኮ እንዳንተ ቢጨንቀኝ ነው። ይሁን አለች ጣሊያን። ስለ ጣሊያን አጥራ እንዴ ዩሲ፣ ምን ነው ብቻ ምን ላደርግ ብለህ ነው ዳጊ? ማክና ጆኒ ይመጣልን ብሎ ይንቀር። እባክህ እነሱን ተዋቸው። ይሄኔ ትምህርት አልተጀመረም ብለው። አረ ዝም በላቸው እባክህ። ይሄኔ አንዱ ጌም ዞን ወይ ደግሞ ፑል ቤት ገብተው የተቀጣቀጡ ነው። ዩሲ ግን ምንሽ ደስ እንደሚለኝ ታውቂያለሽ? እሺ መነጽር የሚያደርግ ሰው እኮ በደንብ ይታየዋል ይባላል። ምንድን ነው ደግሞ መች ይሄ እንደነ ማርክና እነ ጆሲ ቁማር ምናምን ስለማይመች ትቀልዳለህ እንዴ? ዩሲ እኮ ያራዳ ልጅ ነው። እና ቁማር የፋራ ነው እያልሽ ነው? ይኸውልህ ቁማር፣ ሱስና ፎንቃ የመጨረሻ የፋራ ጉዳዮች ናቸው። አይ ዩሲ መተመተ እኮ አቦካው ማለት ቁማርና ሱሱን። እሺ ግን ፎንቃ የሚባለውን ነገር በሱ አልስማማም። ይኸውልህ ፍቅር ይዞ እንዲህ ስትጃጃል ያኔ እሱን ታወራለሽ። አክቶ እኔ ለፍቅር የተፈጠርኩ ሰው አይደለሁም። እኔ ፈጣሪ ሲፈጥረኝ ለችገላና ለችገላ ብቻ። አቤት መቼም ፎንቃ አይመቸኝም ምናምን ልትል ብቻ ባልሆነ ያው እሱማ እኮ የክፍሉ ተማሪ በሙሉ እኮ ቺክ እንደምወድቅ ያውቃል። በደንብ ነዋ። በዛውም ሴት ማዋራት እንደምፈራም በደንብ ነው የሚያውቅ። ግን ዩሲ የኔ መጨረሻ ግን ምንድን ነው? አይ እኔም ባሰብኩት ቁጥር እንቅልፍ የሚነሳኝ ጉዳይ እሱ ነው። መቤቴ የምሬ ነው የምልህ። ምኑ ያንተ መጨረሻ ነዋ። እኔ እንደውም አንዳንዴ ሳስበው ምን እንደሚመስለኝ ታውቃለህ? ምንድን ነው? እሺ ልስማ። እንበልና ከሆነ ሴት ጋር ተገናኘህ እንበል። ከዛ እንዲህ መነጽርን ገፋ እያረክ ተጆጂ ስትላ ተጫወት፣ ተጆጂ ስትላ ተጫወት እያልክ ቀኑ ሁላ የሚያልቅ ነው ይመስለኝ። እኔ ራሱ እኮ እሱ ነገር በጣም ነው የሚጨንቀኝ። አየህ አይደለ? በደንብ ነው ማውቅህ የምልህ ለዚህ ነው። ዩሲ ግን እኮ ዝም ብሎ መፋጠጥ በጣም ነው የሚጨንቀው። ይኸውልህ አንተ ቺክ ከመያዝ በፊት ምን እንደሚያስፈልግ ታውቃለህ? የሆኑ ሴቶች እየቀረብክ በቃ እየቀረብካችሁ መፍታታት ነው ያለብሽ። ገብቶሻል? ማፍታታት ምንድን ነው ማፍታታት? ጉልበትን ጅል ወይ አርፈህ ትምህርትህን ተማር ወይ ፎንቃ አትበልብኝ እዚህ ጋር መጥተህ። ምን ይመስላል በእናታችሁ? እሱ መች ጠፋኝ እና ያስገድድሃል። ግን ይኸውልህ ዩሲ ለምሳሌ እቤት ውስጥ ቁጭ ብዬ እየቸከልኩ እያለ የሆነ ነገር ይመጣል ወደ ቺካሳ ውስጥ ምስ አርጎ ክትት ያደርገኛል። እሺ ከዛ ችግሬን ተውና እሷ ጋራ ስትስቅ ጥርሷን ሳደንቅላት፣ ከዛ አንዴ ደግሞ ዞር ስትል ጸጉሯን ሳደንቅላት፣ እሺ ከዛማ ዳጊ መጣሁ ብላኝ ደግሞ ስትሄድ አካሄዷን ስትመለስ ደግሞ
ማንሳ አደንቅላት። ከዛ ዳጊ ብላ ልክል ተሰበይ። ኧረ ዳጊ ንጋ እንዴ! ምን ሆነሃል? ዩሲ ምን ችግር አለ ብታስጨርሰኝ? አልቆይ እኔ ህልም ፈቺ ይመስላል እንዴ? ይሄን ህልም ለኔ ሳይሆን ሂድና ሰፈር ላለ አንድ አሮጊት ወይ ሽማግሌ የተናገር። እሺ ሄጃለሁ። እሺ ወዴት ነው? አላውቅም። ወይኔ ግን ማን ነው የሚረዳኝ? ቆይ አንቺ ግን ሰው ካልፈለገሽ ምንም አትፈልጊ ማለት ነው? እንደውም እውነቱን ንገሪኝ ካልሽኝ አኩርፌሻል። እንዴ ደግሞ ምን አጠፋው? ታውቆሻል፣ በጣም ጠፍተሻል እኮ። በዛ ላይ ስደውልሽ ራሱ አታነሽ። ምን ላርግ? ብዙ ነገሮች እየተፈጠሩ እኮ ነው። ምንስ ቢሆን ታዲያ እኔ ጓደኛሽ አይደለም? አውቃለሁ ይውዬ። የቹቻ መጥፋት ራሱ ገና ዛሬ እኮ ነው የሰማሁት። አዎ ፊዮሪ፣ በቹቻ የተነሳ በጣም ነው ስንሰቃይ ከረም። አሁንም ችግር ፈጣሪዋ ያቺ ጸጋ የምትባል ሴጣን ናት አይደለ? አዎ ፊዮሪ፣ ዋናው ችግር ፈጣሪ እሷ ነች። በቃ ሀይ ሚላት ሰው አጣች አይደለ? አይልሽቷ እባክሽ የሆነ ችግር አለባት። እንዴት አወቅሽ? ያ ካልሆነ ታዲያ እንዴት የ11ኛ ክፍል ተማሪ ሆና በዚህ ልክ ተንኮል ማሰብ ይቻላል? ሱስ ልክ ነሽ። ደግሞ እኮ ተንኮሏ ብቻ ሳይሆን ነገሮችን ለማድረግ ያላት ድፍረት በጣም ነው የሚያስገርመው። ማንቀሳሰሯ ማለትሽ ነው? አረ እንደውም አቡሻን አግታው እንደነበረ ሰምተሻል? ምን? የምርሽ ነው? ፊዮሪ ሙቼ የምሬን ነው። ቆይ ታዲያ አቡሻ ምን አለ? ብታይ ሰሞኑን የሚያወራቸው ነገሮች እንዳለ ሽንትሽን ነው የሚያስጨርሱሽ። አቡሽ ራሱ ስሟን ቀይሮ አስናቀች ብሏታል። አስናቀች? አዎ አስናቀች። ቆይ ምን ሲል ነው እንደዚህ ያወጣላት? ባክሽ የድሮ ድራማ ላይ አስናቀ የሚባል ክፉ ካራክተር አለ። ከዛ በቃ በሱ ስም እሷንም አስናቀች ብሎ ጠራት። ኧረ አቡሻ ግን ይመቸው የምር። ያው እንደውም መጣልሽ ጥሪ ውስጥ አቡሻ አቡሻ አሃ ፊዮሪ ፒስ ነው። አንተ ፒስ ነህ አለ። ግን ደህና ነህ? አለው ከስንት መከራ መሀል ተርፌ። አንተ የኪድናፑን ጭዌ ደግሞ ሰምቼ በጣም ነው የተገረምኩት። ስንት በረሃ ላይ ስንት ነገሮችን አሳልፌ ያው መጨረሻ በአስናቀች መታገት ሆነ። የምር አቡሻ በጣም ነው ያስገረመች። ምን ታደርጊዋለሽ? አንበሳ ሲያረጅ የዝንብ መጫወቻ ይሆናል ሲል ሰምቻለሁ አጎቴ። እሰይ እንኳን ይበል። እንደውም ከዚህ በኋላ ምንም አላዝንልህም። ቆይ ለምንድን ነው የማታዝኝልኝ? ራስ አይደለ እንዴ ፒያሬ በደብሬ ፊት ተፈርሻ እያልክ ስትር መጠመጥ ጭማድ ውስጥ የገባህ? ምን ደብሬ በፒያሬ ተፈርሻ ፊት ነው ያልሽው? አይገርምሽም ፊዮሪ? እኮ እሷ ማናት? አረ ፊዮሪ ጭዊን ቀይር። አልሰማም በእናት ዘርግፍልኝ። አሁን አረን ያልነካከም ከፈለገ ራሱ ይዘርግፍልሽ። በል ተናገር። ፒቺኮ ማናት? አንቺ ደግሞ በቃ ይብራብሽ። ጭዊ ቀይር። አቡሻ አሁን እየተናደድኩኝ ነው። እንደውም እኔ እነግርሻለሁ ደብሬ በፒያሬ ተፈርሻ ፊት ምናምን የሚለው ሄለንን ነው። ሄለን የቤዛ? አዎ ሄለንን የቤዛ ጓደኛ። ቆይ እንዴት ሆኖ ነው እሷ ካንቺ ጋር የተፈረሸችው? እሱንማ ራሱ ይንገርሽ። ተናገራ። እንዲህ ግማሽ ፌሷን ሳያት ደብሬ መሰለች፣ ቀጣይ ፌሷን ደግሞ ሳያት ቁጭ ፒያሬ መሰለች። በቃ ለዛ ነው። ኧረ ሙዳለው እናት ታልካት። እስኪ ተይ አስና